እኔ ያላስተምራለሁ ብዬም አልነበረም። ያዘንኩበት ጥልቅ ምክንያት ስለነበረ ይሄን ያልቆምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም 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 እጅግ በጣም አስደንግጦኛል። እውነቱን ለመናገር አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቢ ሐዲስም አዝነው አልቅሰው ያሉበት እኛም እያዘን እያለቀስን ያለንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ እየመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን በጣም። የእሳቸውን ማረፍ ስንሰማ በመላ ኢትዮጵያ በሀገር ውስጥም በውስጥም በውጭም ሀገር የሚያስተምር ወንድማችን ዘላለም ወንድማችን የምታውቁት ጡም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። እንዴት እንደሆነ ምን እንደሆነ አናውቅም። እግዚአብሔር ነው አዋቂው። ሐዘኑ የቤተ ክርስቲያን ነው፣ የካህናቱ ነው፣ የሊቃውንቱ ነው። የቤተ ክርስቲያን ሐዘን ነው፣ የሁላችን ሐዘን ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የሚበጀውን ያድርግ። እኛንም እናንተንም እግዚአብሔር ያጽናችሁ። ሌላው ቀጣዩን ነገር በሚዲያና ባለው ነገር መከታተል ነው ያለብን። ይሄ ነው ያሳሰበንና ያሳዘነን። መካሪያችን ወንድማችን እሱ ከኛ በሞተ ሥጋ መለየቱን ስለሰማን አዝነናል። እናንተም የኛም የናንተም ሐዘን ነው። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን። ያው የቸርነቱን ሥራ ይስራልን፣ በሰላም ያውለን፣ ለብርሃነ ትንሣኤው በሰላም ያድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነው። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተመሰገነ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን አጽናልን። በሰላም ወደ የቤታችን እንድንገባ የበቃን ታደርገን ዘንድ አድነኖ አርስቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ መምህር ከመ ይባርክሙ እግዚአብሔር ይባርከነ ወይሳለነ እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አደሎሙ እስከ ለዓለም። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቅልን። ለንጹሕ ወገንና ቅዱስ ስለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የአምላካችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የስርየት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። እኔንም እናንተንም በቸርነቱ ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል።
ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት በሁላችን ላይ ይደር። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ አሜን። እግዚአብሔር ይባርከነ ለአግብርቲሁ በሰላም ስርየተ ይኩነነ ዘተመጠነ ሥጋከ ወደመከ አባሃነ በመንፈስ ንኪር ኩሉ ኃይል ወለጸላይ በረከተ እዴከ ቅድስንተ መልእተ ምህረቲሃ ንሴፎ ኩልነ እምኩሉ ምግባረ እኩይ ያገሰን ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሳእነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲአነ ጸጋ ዘመንፈስ ቅዱስ እትዉ በሰላም። የእግዚአብሔር ሰላም ከሁላችን ጋር ይሁን። በሰላም ወደ ቤታችሁ ግቡ። እግዚአብሔር ይባርካችሁ።